በቅርቡ ነው የተመለሰው። እግዚአብሔር ምርኮዬን አፈጠነልኝና ዛሬ እዚህ መቆም ገና ወር ሳይሞላ ነው እዚህ መቆም የቻልኩት። እግዚአብሔር ነገሩ የተከሰተው መጋቢት ማለት ሚያዝያ 10 ስቅለት ዕለት እዚህ ያለው ቸርች ነበርኩት። እዚህ ምንም ግጭት ምንም በሌለ ሁኔታ ባለቤቴ ከቤት ወጥታ ጠፋች። ከዛ እዚህ ይህ ቀን መታሰቢያ ይሁንላችሁ እያለ የጌታ ሰው ሲያስተምር ነበር። እኔ ደግሞ ለኔም መታሰቢያ ይሁንልኝ ብዬ መለወጥ ከኔ ከዛሬ ይጀምር ብዬ ለሷ ሜሴጅ እየጻፍኩላት ነበር። ደህና ጥሩ ሜሴጆች እየጻፍኩት ነበር። ከመምጣተም በፊት የጌታ ሰው የምታስታውስ ከሆነ የሆነች ቀይ ልጅ እዚህ ግብይት ሰፈር የሆነ ታይም ረጅም ሰዓት ጨቅጭቃ ፋዘር አሞብኛል ብላ ወስዳ ቤቱ ስዱ ያልከው ፋዘር የኔ አባት ነው። ከዛ አረፈ እሱ። አንተም ነግረህ ነው መጣው። መጋቢት 10 አባቴ ሞተ። ሚያዝያ 10 ደግሞ እሷ ከቤት ወጣ ጠፋች። ከዛ በኋላ ከዚህ ስቅለት ዕለት ነው ዳቦ ቁርሳ ምናምን ደህና ደስ ብሎኝ እግዚአብሔር ሲመጣ ሁሉ ነገር ይቀየራል። እግዚአብሔር ዛሬ ለኔ የሚናገረው ቃል ለህይወቴ መጀመሪያ ይሆናል። ሐዘንም ስለበዛው ብዙ ነገር ፈተናዎች እየበዙብኝ ስለሆነ ይቀየራሉ ብዬ ነው የመጣው። የመጣልኝ ቃል ለኔ ነው የመጣው። ደስ ብሎኝ ሲሄድ ሰይጣን ደግሞ ሌላ ነገር አዘጋጀ። ከዛ ከዚህ ወጥቼ የሆነች አጎቴ ልጅ አለች እዚህ ሚጦ የምትባል ምሳ በልታ ሂድ ብላኝ እሷ ቤት ሄድኩት። እዚህ ኮንዶምን ምሳ እየበላን የኔና ያንተ ፍጻሜ ስለደረሰ ከዚህ በኋላ አታገኝ ብላ ሜሴጅ ጻፈች። የዛ ደነገጥኩት። ሊሆን አይችልም፣ እሷን ደግሞ አታደርግ፣ በጣም ትወደኛለች፣ ለልጆቹም ጥሩ እናት ናት። በብዙ ትግስት ብዙ ነገር አልፈን መተናል። አሁንም ያለው ሁኔታ ከባድ አይደለም፣ ግን አታደርግም፣ እንዴት እንደዚህ ትሆናለች ብዬ ውስጤ በጣም ተረበሽ። ከዛ መጽሐፍ ገዝቼ ነበር እዛ ቀን። ከዛ መጽሐፉን ይዤ ቤት ሄጄ የት ማለድኩ ቤት ገባውና ደወልኩላት አላነሳም አለች። የኔ ስልክ መጽሐፍ ውስጥ አስገባውና በቃ ስልኩን ታንሳ ብዬ ጸለይኩት። ከዛ አነሰች። ምንድነው የሆንሽው ስል በቃ እኔ ከዚህ በኋላ አታገኝም ምናምን አለችኛ። ዘጋች ስልክ። ቅዳሜ አርብ፣ ቅዳሜ፣ እሁድ፣ ሰኞ በቃ ከባድ ሁኔታ ነበር። እሁድ ባል ነው ባል አለ። የሷ መጥፋት ሐዘን ሁሉ ነገር ተደራረበ። ጠዋት ቸርች ሄድኩት። የ4 ዓመት ልጅ አለ ይዤ ቸርች ሄጄ ቸርች እያለው ማምልኮ ምናምን ሁሉ ነገር ካለቀ በኋላ ልክ መልእክተኛው ሲቆም እኔ አምኜ አገልግዬ ዘምሬ ምን ጠቀመኝ ብዬ ትቼ ወጣሁ። ከዛ ሰይጣን መፈተ ብዙ ነገር በባለቱ ብዙ ነገር መሆን ጀመርኩት። እኔ ለመሆን የሚመስነው ነገር ላይ ልጅ ደግሞ የሆነ ነገር እያለ እንትን ያለ ልቤን ይመልሳል። ከዛ ሁሉ ነገር ካለፈ በኋላ ባለፈው ወር በ29 የሆነ ቦታ ቁጭ ብዬ አይ ዛሬ ቢቡጋ መሄድ አለብኝ። እንቅልፍ መባል ነገር የለም። የቤተሰብ ሐሳብ አለ፣ ጓደኞች የሚሉት ነገር አለ። ገሏት ቀብሯት የሆነ ነገር አድርጎ ነው እንጂ እሷ ዝም ብላ ወጣ አጠፋም የሚል ክስ ተጀመረ። ከሴቶችና ህፃናቶች ጥሪ መምጣት ጀመረ። ለቅሶ የሚመጣ ሰው በዛ መሀል እየመጣ ነው። አስብ አሁን ለእናንተ እንደማወራው አይነት ሰው አይደለም። በጣም ከባድ ጊዜ ነበር። ከዛ የሆነ ቦታ ቁጭ ብዬ አይ ዛሬ ቡቡ ጋር ሄዳለሁ። እግዚአብሔር የሚወደን ከሆነ ከዚህ በፊት የገባልን ቃል ከሱ ከሆነ እሷ ትመለሳለች፣ ለኑሮ ላንተ ይስተካከላል የሚለው ሳይሆን ጳውሎስ አንተ ኃጢአት ሰርተሃል ገላለሁ ብሎም በህዝብ ቤት ይናገረኝ ብዬ መጥቼ የሚወደን ከሆነ ከዛ ያገኘ ብዬ ከኋላ ተቀመጥኩት። ከዛ እዛ ቀን ሌላ ሰው ነበር መልእክት ሲያስተላልፍ ነበር። 3 ሰው ካገለገለ በኋላ 4ኛው ሰው ቆሞ እዛ ጋር ሲያገለግል ቀጣይ እኔ መሆን አለብኝ አልኩት። ከዛ ቆመና ፍቅሩን ሚያቅ ብሎ አስነሳኝ። እኔ መሆኑን አወኩት። እዚህ መጣው ራሷ ትመጣለች አለ። ራሷ መጣች። በደንብ ይጨበጨብ። ከኋላ ነው ፕሮፌት አንስቶ ወደዚህ ጋር አምጥቶ ራሷ ትመጣለች ብሎ እንደተናገረ እንደ እግዚአብሔር ቃል ባለቤቴ ተመልሳ ወደ ቤቴ መጣለች እያለ ነው። ይሄ አያስደስትም? በደንብ ይጨበጨብ እንጂ በእውነት ተናግሮ የሚፈጸም አምላክ ነው እዚህ ያለው። ከዛ እውነት ሌላችሁ የፈለኩት ነገር ምንድነው? እዚህ የመጣ ህዝብ ሁሉ
ፈልጎ ነው የመጣው። ከኔ ችግር በጣም የከፋ ችግር ይዞ የመጣም አለ። ሁሉ ሰው ጥያቄ ሲመጣ እግዚአብሔር ከተናገረ ብሎ ነው የመጣው። እኔ አርፍጄ መጥቼ እዛ ቀን ሲመጣ ሶስተኛዬ ነበር፣ ግን አገኘ። እውነት በዚህ መሃል እግዚአብሔር ካገኘኝ በቃ እኔ እውነት እግዚአብሔር ይወደኛል ብዬ ከዛ ቀን ጀምር እንቅልፍም መተኛት ጠዋት ልጅን ትምህርት ቤት ለማድረስ ራሱ በግድ ነው የምነሳው። ሰላሜ ተመልሷል። ስለዚህ ብዙ ነገር ምለው ነገር ቢኖርኝ ትልቁ እግዚአብሔር ትልቅ ነገር ነው ያደረገልኝ። እሱ አይዋሽም። ስለዚህ የጌታ ሰው እግዚአብሔር የማያልቅ ሰላም ወደ ቤት ያምጣ። እግዚአብሔር እውነት የሚጣፍጥ እንቅልፍ ይስጥ። ይሄን ሁሉ ችግር ሰምተ ጸልየ ነግረ መቋቋም እንድችል እግዚአብሔር ሌላ አቅም ይስጥ። ስለዚህ ፍቃደኛ ከሆናችሁ እዛ ቀን እዚህ ብትኖር ይሰጥ ነበር፣ ግን እዚህ የለችም ይለኛል። አሁን ግን እዚህ ያለች ከዚህ ጋር ላስተዋወቅት ፍቃደኛ ከሆነች እዚህ ያለ አንዴ እስቲ ወደዚህ ነይ ይታችን በጭብጨባ አንዴ ተቀበሉ ባካችሁ። ደስታው እኮ ደስታቸው ነው። አራ ጨብጭቡ ይቶች እልልታ አንዴ ነው ማቀውጡ ባካችሁ በእልልታ በእውነት ሰይጣን ግራ ይግባው። ዋው በደንብ ይጨበጨብ እንጂ በደንብ ቃሉን ተናግሮ አምጥቶ ያኔ ብቻው ነበር። ዛሬ ግን አንድ ላይ መጥተው ቃሉን በአካል እግዚአብሔር አጸና። ለዚህ ጌታ በእልልታ በጭብጨባ ይባካችሁ። መፈታትን እኔ ይጠላለሁ ባለው በቃሉ እግዚአብሔር እንደገና ግን አንድ አደረገ እነሱ። ለዚህ ጌታ አንድ ላስተግራችሁ እንደገና እልልታ ጭብጨባ ይሁንለት፣ በእውነት ይሁንለት። እናቶች ይገባል እናንተ በእውነት በደንብ ይጨበጨብለት። ዋው እሺ አንቺ የምትይው ነገር ካለ እድል ልስጥሽ እባክሽ። እሱ ትልቅና ኃያል ታዳጊ ይቅር ባይ አምላክ ስለሆነ እግዚአብሔርን በደንብ አድርጋችሁ አመሰግኑ። ወዳለው ቢቦ የእንደገና አምላክ ነው ያበቃው ነገር ይኸው እንዲህ አምሮባቸው እንዲቆሙ አድርጎና እስቲ ዘርጉት በእውነት ዘርጉት። የእግዚአብሔር ሞገስ በሉት፣ በትዳራችሁ በሉት፣ በቢዝነሳችሁ በሉት፣ በህይወታችሁ በሉት፣ እንደገና በሉት፣ ይገለጥ በሉት፣ ባበራችሁበት ቦታ በሉት፣ እግዚአብሔር በሉት፣ ለከበረ ነገር በሉት፣ እንደገና ያቁማችሁ በሉት። ለዚህ ጌታ ክብር እየሰጣችሁ ባካችሁ ተቀበሉ። ፕሮፌት እግዚአብሔር ዘመንን ዘላለምን ይባርክ። በእውነት ለሰው ደስታ ያዋያችሁ ግን ተራርቆ መኖር እኮ አይቻልም። አዲስ ኪዳን ላይ ደግሞ ፎርቢደን ነው። ጌታ ስሙ ይባረክ።